ሰላም ዛሬ ስለ ዴቪድ ጋገንስ ነው ማውራት የምፈልገው። ዋን ኦፍ ማይ ኢንፍሉዌንሰር ምርጥ ኢንፍሉዌንሰር ነው እና ለማታውቁት እኔም ለማታውቁት ይገርማል ብቻ እሱ ዴቪድ ጋገንስ ይባላል። ኢትስ ሪታየርድ ኔቪ ሲል ነው። ትራያቶን አልትራ ማራቶን ራነር 6 ጊዜ ሊያው ትራያቶን ማራቶን ሯጭ ነበረ። እንደሰውም ብዙ ትራውማዎች አጋጥሞታል። በዛው ልክ ብዙ ሺህ ነገሮችን አጋጥሞታል። 4300 ፑልአፕ በመስራት ወርልድ ሪከርድ የተቆጣጠረው ያ ሰው ነው። እናም ደግሞ ሮት ቡክ ምን ይላል ካንተርድሚ እና ዛሬ ስለ ዴቪድ ጋገንስ እና ስለ ጻፋቸው እዚህ ቡክ ውስጥ ብዙ ነገሮችን ነው እና ዴቪድ ጋገንስ ነው ብዙ ነገሮችን ነበር የጻፈው። ገብታችኋል አይደለ? ብዙ ነገሮችን ስለ ህይወቱ ከልጅነት እስከ እውቀት። ስለዚህ ያንን ባጭሩ በትንሽ ደቂቃ ውስጥ ላካፍላችሁ ነው ያሰብኩት እና ተከተሉ። ከመጀመሪያው ጀምሮ ስናወራ ዴቪድ ጋገንስ ነው ብያቸዋለሁ። ካንተርድሚ የሚል መጽሐፍ ነው የጻፈው። እናም ብዙ ነገሮች ተምሬያለሁ። ከተማርኳቸው ነገሮች ግን ዋነኞቹ 3 ናቸው። እዚህ ቡክ ውስጥ 3 ነገሮች፣ ሌሎቹን እናንተ ሙሉ ውስጥ ገብታችሁ ማንበብ ትችላላችሁ። እና የመጀመሪያው ምን መሰላችሁ? the 40% ይህ 40% ሩል ምን ይላል መሰላችሁ? እናንተ የፈለገ የሆነ ነገር ጀምራችኋል። ለምሳሌ ፑሽአፕ እየሰራችሁ ነው እንበል እና የሆነ ሰዓት ሊሚቴሽናችሁ ላይ ትደርሳላችሁ። ሊሚቴሽናችሁ ስንል ለእናንተ ሊሚቴሽናችሁ ነው 40 ፑሽአፕ 40 ሊሆን ይችላል ሰራችሁ። ከዛ ደከማችሁ። የዛ 40 ፑሽአፕ ላይ ስትደርሱ የደከማችሁ ድካም ከደከማችሁ ገና 40% ላይ ናችሁ። ይሄ ሩል ምንድነው የሚያስረዳው? በቃ ገና 40% የሰውነታችሁን አቅም የተጠቀማችሁት። በጥናት ላይ ብትወስዱ ተማሪ ያንን በትምህርት ላይ የሚወስጀዋለሁ እና የሆነ ሰዓት ላይ ያጠነው ሊደክመኝ ይችላል እና በሚደክመኝ ሰዓት ገና 40% ላይ እንደሆንኩ ተውት፣ ተግባር መውሰዱ ግን ሀሳብ ይሰጠኛል። ይህንን ነገር ገና 40% ላይ ነኝ፣ ገና 60% ይቀረኛል ብዬ ራሱ እንድነሳ ሊያደርገኝ ይችላል። ወር ደግሞ ካለመቀመጥ ይሻላል ማብሰልሰሉ ራሱ የምሬ ነው። እሱን ተንበሩት። ዜርፎር አሁን 40 ፑሽአፕ ሰራችሁ ሊደክማችሁ ይችላል። እዛው ላይ ቆማችሁ ያንን ነገር ስታስቡት ልትጨምሩ ትችላላችሁ። አገኛችሁ። ሰከንድ ሩል ኢዝ ሩል ሳይሆን ትምህርት የተማሩ ኩኪ ጃር የሚባለውን ሩል ነው እና ኩኪ ጃር ምን መሰላችሁ? የፈለጋችሁትን ነገር እያደረጋችሁ ይሆናል እንበልና ስራችሁ ሊሆን ይችላል። ስራ ወር ትምህርት ስራ አልሰራም ያው ለማሳየት ነው። ወር ደግሞ ትምህርት ሊሆን ይችላል። ይህንን ትምህርት እየተማራችሁ በደንብ አድርጋችሁ እየተማራችሁ ነው እና ኩኪ ጃር የሚያገለግለው እዚህ ጋር ነው። የሆነ ሰዓት ሊሰለቻችሁ ይችላል። የሆነ ሰዓት አላቅም፣ የሆነ ሰዓት ሊሰለቻችሁ ይችላል። በዛ በሰለቻችሁ ታይም ምን ትፈጥራላችሁ መሰላችሁ? በዛ በሰለቻችሁ ሰዓት ይህንን ኩኪ ጃር ትጠቀማላችሁ። እንዴት ነው የምትጠቀሙት? አሁን ኩኪ ጃር ማለት ያው ኩኪስ በአማርኛ ኩኪስ ነው። የኩኪስ ማስቀመጫ ጃር እናስብና ይህንን ጃር ይኸው እና ኩኪሶቹ ምን መሰሏችሁ? ኩኪሶቹን እንደዚህ እናስባችሁ። እነዚህ ኩኪሶች ምን መሰሏችሁ? ዮር አኮምፕሊሽመንቶች ናቸው። ለምሳሌ ብዙ አኮምፕሊሽመንት ማለት ያሸነው ድል ያደረጋችኋቸው የፈለገው ለምን ትንሽ አይሆንም፣ ለምን ትልቅ አይሆንም፣ የፈለገው አኮምፕሊሽመንት ይሁን እና
ለምሳሌ የሆነ ነገር ሰርቲፊኬት አግኝታችሁ ሊሆን ይችላል። የሆነ ነገር ድል አድርጋችሁ ጥንጥዬ ብትሆንም ያቺን ኩኪ ወዴት ትጨምራታላችሁ? ወደዚህ ውስጥ። እንዴት ነው የምትጨምሯት? ያው ሰብኮንሺየስሊ ሊጨመር ይችላል፣ ግን እናንተ ኮንሺየስ አድርጋችሁ እዛ ውስጥ ልትጨምሩ ትችላላችሁ። ማለት በቃ አስተውላችሁ እዚህ ውስጥ እናስቀምጦ ትላላችሁ። እዛ ታስቀምጣላችሁ፣ ያኛውንም ታስቀምጣላችሁ፣ ሶስተኛውንም አራተኛውንም ታስቀምጣላችሁ። እንደዚህ ያለ በቃ ይከማቻል። እና አሁን ትምህርት ላይ ሊሆን ይችላል። ትምህርት ላይ እየሰለቻችሁ ሲሆን ምን ትጠቀማላችሁ? ከዚህ ኩኪ ጃር ካስቀምጣችኋቸው ኩኪሶች ወጣ ታረጉና ወደ አይምሯችሁ ትልኩታላችሁ። እዛን ሰዓት ለእናንተ ምን ይሆንላችኋል? ሞቲቬሽን ኦር ኢንስፓይሬሽን ይሆናል። ስለዚህ የኩኪ ጃር ኮንሰፕቱ ይሄ ነው። የመጨረሻው ምን መሰላችሁ? አካውንታቢሊቲ ሚረር። አካውንታቢሊቲ ማለት ግልጽ ማለት ነው። ብቻ ግልጽ ነው እና አካውንታቢሊቲ ሚረር አሁን ፎር ኤግዛምፕል ይህ ስልክ አለ እንደ መስታወት መሰለኝ እና እዚህ ጋር ነኝ ደግሞ ትክክል ነው። አሁን እኔ ፋት አለብኝ። ስለዚህ ያን ፋት እንደዚህ እያልኩኝ በመስታወት እያየሁት ልብሴን አውላልቄ ከዛ በኋላ ምን ማለት ነው? ጠዋት ስፖርት ልሰራ ሊሆን ይችላል፣ ሞቲቬሽንን አትቼ ሊሆን ይችላል። በዛ ሰዓት ይህንን አካውንታቢሊቲ ሚረር እንጠቀመዋለን። ምንድን ነው የምንጠቀመው? በጣም ፋት ነህ እንደዚህ እያልን በቃ በስድብ የፈለገውን ስድብ መጠቀም እንችላለን። ግን ራሳችሁ ተጠቀሙት። አሁን እዚህ ጋር መግለጽ አያስፈልግም። እና ያው ምናምን እያላችሁ ፋት ምናምን እያላችሁ መሳደብ ምናምን በዛ ስድብ ውስጥ በዛ ራስን በጣም ፋት ነኝ በማለት ውስጥ ምን ይመጣል መሰላችሁ? በዛ ምን ይፈጠራል? ሞቲቬሽን። ለምሳሌ እኔ በጣም ፋት ነኝ፣ ስለዚህ መስራት አለብኝ ምናምን እያለን አክሽን እንድንወስድ ምን ያደርገናል? ይገፋፋናል። ኢንክሪዝ አወር ፍላጎት። ገባችሁ አይደለ? ስለዚህ አካውንታቢሊቲ ሚረር ማለት መስታወት ታዘጋጃላችሁ። በዛ መስታወት መሰረት ራሳችሁ ናችሁ ኮኔክት የምታደርጉት። አሁን እዚህ ጋር መስታወት አለ። እኔ በጣም ወፍራም ነኝ፣ ወፍራም ነኝ። ስለዚህ ስፖርት መስራት ያስፈልገኛል። እኔ ደነዝ ነኝ፣ ደደብ ነኝ፣ በቃ ማጥናት ያስፈልገኛል። እንደዚህ እያልን እንትን ባደረግ ነው። እኔ አሁን እቺን ቃል ነው የተናገርኩት፣ ግን እናንተ በደንብ ማሳደግ ትችላላችሁ ያንን ወሬ ጋሬት። ስለዚህ እነዚህን ከዚህ ቡክ ውስጥ የተማርኳቸው 3 ነገሮች አሉ። አሁን ብዙ መናገር የሚያስፈልገው ነገር አለ፣ ግን ጊዜ አይበቃም። እናም እንደተማራችሁበት አምኛለሁ። እና ደግሞ ሁሉንም ከተናገርኩ ደግሞ መጽሐፉን ላታነቡት ትችላላችሁ። እና ህይወት ቼንጀር ቡክ ነው። እና እኔ ህይወቴ ላይ ቼንጅ ካደረገልኝ ነገር አንዱ መሰላችሁ? እኔ ሮጬ አላውቅም። ከአንድ ወር በፊት ይህ መጽሐፍ ከአንድ ወር በፊት ነበር የጨረስኩት። 3 ሳምንት ምናምን ፈጅቶብኛል ለመጨረስ። አይኖ ትምህርት ምክንያት ኤክስኪውዝ ማቅረብ አልፈልግም፣ በቃ ሰነፍ ስለነበርኩ ነው። እና እኔ መሮጥ አልፈልግም። እና ይህ ሰውዬ እንድሮጥ ነበር ያስገደደኝ፣ በደንብ እንድሮጥ። ሲበዛ ሯጭ ነው። ትራያቶን አልትራማራቶን ራነር ስላችሁ ሌላ ነገር እንዳይመስላችሁ፣ ሯጭ ነው ለማለት ነው። እና እኔ ላይ ምን ተጽዕኖ ፈጠረ? ብዙ ተጽዕኖ የፈጠራቸው ነገሮች አሉ። ግን ከነዛ ሁሉ ተጽዕኖ መፍጠር ውስጥ ከነዚህ ሁሉ ከተማርኳቸው ነገር ውስጥ ምንድነው? ድሮ ወክ ነበር የማደርገው፣ ግን አሁን ተጨማምሮ ምን ተፈጠረ? ሩጫ የሚለውን እንትን በደንብ ነው ያብራራልኝ። እና እኔም እንድሮጥ በቃ ኢንፍሉዌንስ ነው ያደረገኝ። ድሮ አባቴ አይሮጥም ነበር፣ ወክ አንድ ላይ ነበር የሚሄደው፣ ግን አሁን እንዲሮጥ እየገፋፋሁት ነው። አያችሁ፣ ይሄ ዴቪድ ጎገንስ ኢንፍሉዌንስ አደረገኝ፣ እኔም ፋዘር ኢንፍሉዌንስ አደረኩት። በአጠቃላይ እንድሮጥ አደረገኝ። ይሄ ቡክ በጣም ኢንስፓየር የሚያደርገው ቡክ ነው። እና በሰዎች አሁን እኔ ሞቲቬሽን አሁን አልወድም ማለት ድሮ ኢንስፓየር ኢትዮጵያ ምናምን ጭዌ ድሮ 9 ምናምን እያለው አይነበረ፣ ግን አሁን ምንም ጥቅም እንደሌለው ገባኝ። ከሳምንት ያልዘለለ ሞቲቬሽን ያለው ግን የሰዎች ኢንፍሉዌንስ ወር ደግሞ የሰዎች ህይወት ኢንፍሉዌንስ
እኔ በሰዎች ታሪክ ኢንፍሉዌንስ ይደረጋለሁ። ስለዚህ ይሄ ቡክ ደግሞ ላይፍ ቼንጀር ቡክ እንድታነቡት ሪኮመንድ አድርጋችኋለሁ እና ዛሬ ስለሰማችሁኝ አመሰግናለሁ። ያው ጠቃሚ ነገር ነው እና ጠቃሚ ስለሆነ አልጎሪዝሙ ቡም እንዲያደርግልኝ ላይክ፣ ሰብስክራይብ፣ ሼር አድርጉት። በመጨረሻም አንብቡ። ማንበብ አለባችሁ። ካላነበባችሁ ደነዞች ናቸው። ካልተነበበ ከአፍ አይወጣም። ያስገባው አይደል የሚወጣው። ስለዚህ በደንብ ካስገባ በደንብ ታወጣለህ፣ በደንብ እውቀት ይኖራል። ስለዚህ አንብቡ፣ በደንብ ማንበብ አለባችሁ። አመሰግናለሁ። ፒስ